ዲ አለ ኤስ አለ ቢ አለ ስለዚህ እነዚህ ጥቅሙ ነግሻለሁ ፒ ማለት ፓርኪንግ ላይ ለማድረግ ነው መኪና ነርተን ከጨረስን በኋላ ፒ ላይ ስናረጋው መኪናው ይሆናል ፓርኪንግ ላይ ይሆናል ከዛ እጅ ፍሬን እንሰባለን አር ላይ ያረግነው ማለት ፍሬን አንዴ ነይ አር ላይ ያርዩ ቀስ ብለሽ አሁን በቃ አር ላይ ያረግነው ማለት ወደ ኋላ ለመሄድ ነው እንዳትጂ ሪቨርስ ኤን ላይ የምናረገው ኤን ላይ ያርጊ አንድ ስቴፕ ወደ ኋላ እንጫት በቃ ኤን ላይ የምናረገው መቼ ነው ልክ መብራት ላይ ረጅም ሰዓት የምንቆም ከሆነ ኤን ላይ ያርገነው ነው የምንቆመው ማለት ነው ምክንያቱም ዲ ላይ እዚህ ጋር ዲ ላይ ሆነ ማለት መብራት ላይ አንደኛ ማርሽ ገብቷል መኪናው ሊሄድ እያለ ነው ፍሬን ግጥም አርገሽ መያዝ ይጠብቅብሻል ማለት ነው ስለዚህ ያኔ ነዳጅ ይወስዳል ስለዚህ ነዳጅ እንዳይበላ ረጅም ሰዓት ስንቆም ኤን ላይ እናረጋዋለን መኪናውም አይንገታገትም በቃ ኖርማል ይሆናል ድምጹም ማለት ነው ከዛ ሁለተኛ ደግሞ ይሄ የሚጠቅመን መቼ ነው ድንገት ይሄ መኪና ቢበላሽ አይገፋም ይሄ መኪና ለመጫን ቢፈልግ ኤን ላይ ታርጊለትና ተገፍቶ መኪና ላይ መጫን ይቻላል ማለት ነው ለዛ እንዲሆን ነው ማለት ነው ሌላው እዚህ ጋር ዲ ላይ አርጊው አይ ወደዚህ አታምጫታ ዲ ማለት ወደፊት ለመሄድ ነው ኖርማል ድራይቪንግ ሞድ ነው ይሄ ከተማ ውስጥ የምንጠቀመው ነው ኤስ ደግሞ መቼ ነው ስፖርት ሞድ ነች እቺ በከፍተኛ ፍጥነት ለመንዳት ስንፈልግ መኪናው ማለት ነው ወይም ዳገት ላይ ተንደርድረን በስፒድ ለመውጣት ስንፈልግ ኤስ ላይ ስፖርት ሞድ ላይ እናደርገዋለን ማለት ነው ኃይለኛ ዳገት ሲያጋጥመን ኤስ ላይ አድርገን ከመጀመሪያው ተነስተን ተንደርድረን እንወጣበታለን ማለት ነው ይሄ ደግሞ ቢ ብሬክ ሞድ ነው በቁልቁለት መንገድ ላይ ለምሳሌ ቁልቁለት ስንወርድ 10 ፍሬን ከያዘ ምን ይሆናል ፍሬኑ ይሞቃል ሸራው ይሞቃል ስለዚህ እንዳይው ምን እናደርጋለን ብሬክ ሞድ ላይ ስናደርገው ራሱ መኪናውን ይገድብልናል ይይዝልናል ማለት ነው ስለዚህ እነዚህ ለዛ ነው መጠቀማቸው አሁን ፓርኪንግ ላይ አርዩ በቃ ከዛ ቁልፍሽን ታጠፊያለሽ